እንደሚገባ አንድ እውነት ለመናገር ፈልጌ ነው። ምንድነው ይሄ አሁን የምነግራችሁ እውነት ለመናገር ትምህርት ወይም ሳይንስ መማር አይጠይቅም። ፈጣሪን መፍራት ብቻ ነው። እንዴት ወንድ ካልወለድሽልኝ ሴት ካልወለድሽልኝ ተብሎ ከሚስቱ ጋር ሰው ይጣላል፣ ይፋታል? እሱ ነው እሷ ናት እንደምትሰራው። አቅም ካለው እንግዲህ እሷ በፈለገው መንገድ አይሰራውም እንዴ? ሲፈልግ ሴት ሲፈልግ ወንድ ማድረግ አይችልም እንዴ? አቅም ካለው እሷን ለምን ይጠብቃል? አቅም ካለው በፈለገው የቁመት ሳይዝ ሊሆን ይችላል፣ ወይም መልክ ሊሆን ይችላል፣ እድሜም ሊሆን ማንኛውን ስለምን ማስተካከል አይችልም? ስለዚህ አቅም በሌለን ነገር ሴቶቹን ወይም እንደዚህ ችግር ማስገባት፣ የነሱን ሞራል መግደል፣ የነሱን ማስቸገር ይሄ ትክክል አይመስለኝም። ስለዚህ ይሄን ፈጣሪን ያለ መፍራት ወይም የፈጣሪን ስራ መጋፋት ነው ብዬ ነው የማምነው። እኔ በፈጣሪ ስራ ጣልቃ መግባት ይሄ ትክክል አይደለም። የሰው አቅም አይደለም፣ ይሄ ትክክል አይደለም። ስንቶች ናቸው ልጅ አጥተው ሲቸገሩ የምናየው? ልጅ ስጠን ተብሎ ነው እንጂ መለመን ያለበት ይሄን ነው እንዲያርግልኝ ይሄን ሴት አርግልኝ ተብሎ ሊለመን አይገባም ሲጀመር ማለት ነው። ሲቀጥል እንግዲህ ስንቶች ናቸው ልጆቻቸው በሽተኛ ሆኖባቸው ሲሰቃዩ የምናየው? መልካም ልጅ ጤና የሆነ ልጅ ስጠን ተብሎ መጠየቅ ሲገባው ፈጣሪን ይሄ ወንድ ይሄ ሴት እያልን እኛ በማያገባን ስራ እንገባለን። ስንቶች ናቸው እንግዲህ ልጆች ሰጥተዋቸው ሳበቃ ዙረው የራሳቸው ባዕድ ወይም ጠላት ሆነው የምናያቸው? ዙረው እንደው ስንቶች ናቸው እየገደሏቸው ያሉ አሳድገዋቸው የራሳቸው ልጅ ሆነው ማለት ነው። ስንቶች ናቸው ወራሽ አጥተው ገንዘባቸው ለምንም ባክኖ ሲቀር የምናየው? ቀባሪ አጥተው ስንቶች ናቸው ሲቸገሩ የምናየው? ስለዚህ በፈጣሪ ስራ መግባት ይሄ ትክክል አይደለም። መሆን ያለበት መልካም ልጅ ጤና የሆነ ልጅ ወይም የሚጠቅም ለወገን የሚጠቅም ስንቶች ልጅ አጥተው የራሳቸው አምሳያ አጥተው ራሳቸው ምትክ አጥተው ፈጣሪን እየለመኑ ያሉ ስንቶች እንደሆኑ ሁላችሁም እንግዲህ የምታውቁት ነገር ይኖራል። ስለዚህ ልጅ ስጠን ነው እንጂ የሚባለው እንደዚህ አይነት ወንድ ልጅ ወይም ሴት ልጅ ወይም እንደዚህ እየተባለ ከሚስቱ ጋር የሚጣላ ወንድ አሁኑ ራሱን ቆም ብሎ ማስተካከል ይገባዋል። ቆም ብሎ ማየት አለበት። ፈጣሪን መፍራት አለበት። በፈጣሪ ስራ በፈጣሪ ነገር መግባት የለበትም። ስለዚህ ደህና ልጅ ጤናው የተሟላ ልጅ አካሉ የተሟላ ልጅ እንዲሰጠው መለመን ያስፈልጋል። ከዛ ውጭ ያለ ነገር ማስተካከል አለብን ማለት ነው። እኛ ፍላጎት ሊኖረን ይችላል፣ ቢሆን ጥሩ ነው። አቀላቅሎ ቢሰጠን ጥሩ ነው። ግን ይህ ፈጣሪ ስራ ስለሆነ ማለት ነው። ካልሆነ ግን የተሰጠንን መቀበል የግድ ይለናል። ሙሉ ወንድ ልንሰጥ እንችላለን፣ ሙሉ ሴት ልንሰጥ እንችላለን። እነዛ ልጆች አድገው እኛን የሚጠቅሙን እነዛ ልጆች አድገው ሙሉ አካል ሆኗል ሙሉ ጤንነት ሙሉ አካል ሰጥቶልን ማየትን ነው እንጂ መመኘት ያለብን ወንድ ይሁንልን ሴት ይሁንልን እያል ይሄንን አላስፈላጊ ነገር መግባት የለብንም። ከዛ አስተሳሰብ መውጣት አለብን ሲጀመር ማለት ነው። ይሄ ትክክል ስላልሆነ እና ውድ የዩቲዩብ ቤተሰቦች እንግዲህ እኔ የታዘብኩትን ዛሬ በትንሹም ቢሆን
ይዤላችሁ ቀርብ ያለሁኝ። እናንተ ስራዎችን እንግዲህ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ።